እግዚአብሔር ልጆች ምንም አይነት ዋስትና ምንም አይነት ማረጋገጫ የለንም። ለዚህች ሀገር እግዚአብሔር ይሆናት እንጂ ምናልባት ሰውን የምንደገፍ ከሆነ ሰው ተሰባሪ እኮ ነው። ዛሬ በእውነት ያለው ነገ በሐሰት ይኖራል። ዛሬ የታመነው ነገ ይከዳል። ለዚህ እኮ ነው ሰለሞን በምሳሌው ወስላታውን ሰው በመከራ ቀን መተማመን እንደ ተሰበረ ጥርስና እንደ ሰለለ እግር ነው ያለው። መጽሐፈ ምሳሌ ምዕራፍ 25 ቁጥር 19 ላይ እግዚአብሔር ልጆች የሚያስተማምነን የአምላካችን ክንድ ብቻ ነው። ኢትዮጵያ እጆቿን ወደ እግዚአብሔር ትዘርጋ፣ እግዚአብሔርም ምድሪቱን ይባርክ። ለገበሬው ምርቱን፣ ለነጋዴ ወረቱን ያብዛ እግዚአብሔር። አገሯን መሃሏን ገነት ዳሯን እሳት ያደርግ። ሕዝቦቿን ሁሉ በፍቅርና በሰላም የሚኖሩ ያደርጋቸው። አለበለዚያ የሰው ክንድ አያስተማምንም። እኔ አንድ በቴሌቪዥን የማየው ማስተዋወቂያ ነበረ። የትኛው ባንክ የትኛው ኢንሹራንስ ማስተዋወቂያ እንደሆነ ባላስተውልም አሁን በአስተማማኝ እጅ ላይ ኖት ይላል። አንድ እጅ ተዘርግቶ አስተማማኝ የጌታዬ ክንድ ብቻ ነው፣ የአምላካችን መዳፍ ብቻ ነው፣ በሱ የሚደገፉ ለዘላለም አያፍሩም ተብሎ ነው የተጻፈው። እግዚአብሔር ልጆች ክፉውን ሁሉ ከሀገራችን ያረቀልን። በአብርሃም ዘመን ከሆነው ረሃብ ይልቅ ሌላ ረሃብ በይስሐቅ ዘመን ተደገመ ነው የሚለው። ስለዚህ ይስሐቅ ተነሳና ስደት ጀመረ። ረሃብ ክፉ ነው። ስንቱን አሰድዶታል። ስንቱን ሀገሩን አስትቶታል። ስንቱን ከሀገር አውጥቶታል። ይስሐቅ ተሰዶ ወደ ጌራራ ሀገር ሄደ። ጌራራ በምትባል ከተማ ንጉሡን ጥገኝነት ጠይቆ በዚያ ሆነ። ንጉሡም ይሄ የረሃብ ዘመን እስኪያልፍ ድረስ በዚህ ሀገር ተቀመጥ ብሎ ቦታ ሰጠው፣ እርሻ ሰጠው። ይስሐቅ ጎበዝ ገበሬ ስለነበረ ምጽዋት እየለመነ መቀመጥ አልወደደም። መሬትን ማረስ ጀመረ፣ መተርተር ጀመረ። በጣም የሚገርማችሁ መጽሐፍ ቅዱስን ስታነቡ ይስሐቅ ምድርን ባረሰበት ዓመት እግዚአብሔር 100 እጥፍ ባረከው ነው የሚለው። 100 እጥፍ። እኛ ስንት እጥፍ ተባርከን ይሆን? ስንት እጥፍ? ረባካችሁ አንገታችንን ከባራኪው ከእግዚአብሔር መዳፍ ለማሸሽ የምንሞክር ካለን እስኪ ኪሳችንን እሱ ይየው፣ ባንኮኒያችንን እሱ ይየው፣ የዘይት ማድጋችንን እሱ ይየው፣ የዱቄት ዕቃችንን እሱ ይየው። ትውልዱ ሁሉ ያለውን ነገር ሁሉ ከእግዚአብሔር ሰውሯል። ስለዚህ መባረክ አልቻለም። ስለ ኑሮ ውድነት ብቻ ሁሉ ጊዜ እናወራለን። እሳት ሆነ፣ ሁሉ ነገር ቀጠለ፣ ሁሉ ነገር ጨመረ። እንደዚህ ነው የምንለው። ግድ የለም ያላችሁን ነገር እስኪ ለእግዚአብሔር አሳዩት። ባራኪውን እግዚአብሔር ጋብዙት። ሲሰጣችሁም በሰጣችሁ ነገር መጠቀምን ወቁ። አታስተውሉም? በመጽሐፍ የሆነውን በማርቆስ ወንጌል ምዕራፍ 6 ቁጥር 34 ጀምሮ ለስም አጠራሩ ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ዓሣውን አበርክቶ ሕዝቡን መመገብ ፈለገ። ደቀ መዛሙርቱ ግን ያላቸው 2 ዓሣና 5 እንጀራ ብቻ ስለነበረ ይህንን ጥቂት ነገር ይዘው ሰው ፊት መውጣት አፈሩ፣ ተሳቀቁ። ስለዚህ ሕዝቡን አሰናብት፣ ጊዜው መሽቷል አሉት። ኢየሱስ ክርስቶስ ግን ያላችሁን አሳዩኝ አላቸው። 2 ዓሣና 5 እንጀራ ብቻ ነው ያለን አሉት። የማይበቃ መስሏቸው፣ የሚያንስ መስሏቸው ከዚህ በኋላ አምጡ አላቸው። ባረከው። ሴቶችና ሕፃናት ሳይቆጠሩ 5000 ሰው በልቶ 12 ቅርጫት መሶብ ፍርፋሪ ተነሳ ነው የሚለው። ባራኪው እግዚአብሔር። እስኪ ያላችሁን ለእግዚአብሔር አሳዩ። ጓዳችሁን ለእግዚአብሔር አሳዩ። ኪሳችሁን ለእግዚአብሔር አሳዩ። የእግዚአብሔር ልጆች እሱ ሲያየው የማይባረክ ነገር የለም። እኔ ምን እንደሚገርመኝ ታውቃላችሁ?
የሥነ መለኮት ምሁራን ኢየሱስ ክርስቶስን ቺፍ ኢኮኖሚስት ይሉታል። 12 ቅርጫት ፍርፋሪ ከተረፈ በኋላ ተውት፣ ግድ የለም ሌላም ጊዜ ይባርክላችኋለሁ አላላቸው። ሰብስቡልኝ አላቸው ፍርፋሪው። 12 ቅርጫት መሶብ ፍርፋሪ ተሰበሰበ። በሌላ ስፍራ ሌሎች ድሆች አሉ ይህንንም ፍርፋሪ ማግኘት ያልቻሉ። ምንድነው ምንማረው? እኛ እኮ በልተን ከጠገብን በኋላ የበላንበትን ገበታ መተን ነው የምንነሳው። ሌላ ጊዜ እንደሚርበን፣ ሌላ ጊዜ እንደሚያስፈልገን በፍጹም አናስተውልም። ባራኪው አስተማሪው ኢየሱስ ክርስቶስ ግን ይህንን እውነት ገለጠ። ሲኖር መዝራት፣ ሲኖር ከበር መልስ መጋበዝ፣ ስናጣ ደግሞ መኮራመት፣ ስንያዝ ጭብጥ አንሞላ፣ ስንለቀቅ ሜዳ አይበቃንም። የእግዚአብሔር ልጆች እግዚአብሔር ይባርክልን። ያለን ነገር ይበቃናል። በቃ እሱ ሲባርክ 100 እጥፍ ባረከለት ይላል። እሸቱ፣ ገብሱ፣ ሽምብራው፣ አዝመራው፣ ሎሚው፣ ትርንጎ ሁሉ ወጣ። ምቀኛ ተነሳ። የእግዚአብሔር ልጆች ሲባረኩ ማን አይኑ ደም አይለብስም? ማን አይበሳጭ? ማን ባረካቸው ይላሉ? ማን ይሄንን አደረገላቸው ይላሉ? ምንድነው የሚሰሩት ለመሆኑ ይላል ጠላት። እኛ የሱን ሥራ እንሰራለን አላልኳችሁም እንዴ? እሱ ደግሞ የኛን ሥራ ይሰራልናል። ይሄ ነው በቃ በዓለም ልጆችና በእኛ መካከል ያለው ልዩነት ይሄ ነው። እኛ የእግዚአብሔርን ሥራ እንሰራለን፣ እሱ የኛን ሥራ ይሰራልናል። አበቃ። ስለዚህ ሁሌ ይባርከናል፣ ሁሌ ያሳርፈናል፣ ሁሌ ልባችንን በደስታ ይሞላዋል። አቤት እግዚአብሔር፣ ክብር ላንተ ይሁን። ይስሐቅን 100 እጥፍ ሲባርከው ምቀኞች ተነሱና ይሄ ስደተኛ ነው፣ ይሄ መጻተኛ ነው፣ ከየት የመጣ ሰው ነው፣ ስለዚህ ሀገራችንን ይልቀቅልን። እኛ እንደምንለው እኮ ሌሎች በሀገራችን መጥተው ሲኖሩ ሰርተው ወዛቸውን አንጠፍጥፈው ሲለወጡ ደስ አይለን። እንዴት ሊቀየሩ ቻሉ? ቀኑን ሙሉ የምናወራው ይሄንን ብቻ ነው። እንዴት ሊባረኩ ቻሉ? እግዚአብሔር ካደረገውስ ማን ይከሰዋልስ? ማን ይኮንነዋልስ? ማን ይቃወመዋልስ? አደረገው። ሰዎቹ ተሰበሰቡና ይስሐቅን ከሀገራችን ልቀቅ፣ ባዶህን መታሃል፣ ሞልተሃል፣ ተቸግረ መታሃል፣ አሁን በልጽገሃል፣ ልቀቅ ይሄንን እርሻ። ንጉሡም አሳደደው። እርሻዬን ትቼ የደከምኩበትን የለፋውበትን ጦርነት ሀገር እያዝልኝ አይሰራም። እልፍ በሉ፣ በትዕግስታችሁ ነፍሳችሁን ታተርፋላችሁ ነው የተባለው። እርሻውን ትቶ ንብረቱን ትቶ ከከተማ ወጥቶ በረሃ ውስጥ ተቀመጠ ከቤተሰቡ ጋር። በረሃ ውስጥ በረሃብ መሞት አልፈለገም። ብርቱ ገበሬ ነው። አሁንም እልፍ ብሎ ማረስ ፈለገ፣ መስራት ፈለገ። ፈቀቅ አለና እርሻውን አረሰው። ውሃ ግን የለም። ግራ ገባው። ምን ይሻለኛል አለ። ሽማግሌዎች ወሬ ነገሩት። አባት አብርሃም ካንተ በፊት ወደዚህ ከተማ ተሰዶ ነበር። እሱ በዚህ በረሃ ውስጥ የቆፈራቸው ብዙ ጉድጓዶች አሉ። የአባትህን ጉድጓድ ብትቆፍር እኮ ውሃ ታገኛለህ ብለው ጥሩ ምክር መከሩት። አባቱ አብርሃም ለልጁ ለይስሐቅ የውሃ ጉድጓድ ትቶለት ሄደ። እኛ ለልጆቻችን ምን ትተን ነው የምናልፈው? አባቶቻችን ለኛ ምን ትተውልን ሄዱ? ብዙ ሰዎች እኮ ለልጆቻቸው ሰይፍ ትተው ይሄዳሉ። ክላሽ መትረየስ ትተው ይሄዳሉ። መጥፎ ጠባሳ፣ ክፉ ታሪክ ትተው ይሄዳሉ። በባንክ ዕዳ የተያዘ ቤት ትተው ይሄዳሉ። እኛ ለልጆቻችን ምን ትተን ለማለፍ ነው የምንሞክረው? ሃይማኖት፣ የሀገር ፍቅር፣ ጥሩ ስነ ምግባር፣ የሥራ ፍቅር ምንድነው ትተን ለመሄድ የምንሞክረው? ኃላፊነት ይሰማን እባካችሁ። በሽታ ትተንለት እንዳንሄድ ለትውልዱ፣ ጦርነት ትተንለት እንዳንሄድ ለትውልዱ፣ ግፍና አመጻ እግዚአብሔርን አለማወቅ ትተንለት እንዳንሄድ ለትውልዱ።
አብርሃም ለልጁ ለይስሐቅ የውሃ ጉድጓድ ትቶለት ሄደ። በጎ ነገር ትቶለት ሄደ። ጥሩ ነገር ትቶለት ሄደ። ጉድጓዱን ሲከፍተው መሬቱን ሲቆፍረው ውሃ አገኘ። በረሃ ውስጥ ውሃ ያን ውሃ ቀርቶ እርሻውን አጠጥቶ ከብቶቹን አጠጥቶ እንደው ተመስገን ሲል ገና ምስጋና ከልቡ ሲወጣ የጌራራ ሀገር እረኞች ውሃ እንደፈለቀ ሰምተው ጉድጓድ እንደተገኘ ሰምተው ወደ ይስሐቅ መጡ። ጸብ ገጠሙ ከይስሐቅ እረኞች ጋር። ይሄ ጉድጓድ የኔ ነው፣ ይሄ ጉድጓድ የኔ ነው፣ የኛ ነው፣ ይሄ ጉድጓድ አይደለም የኛ ነው። ጸብ። ይስሐቅ እረኞቹን ተው አላቸው። የአባቴ አብርሃም ጉድጓድ ነው፣ አሁን ቆፍረን ያገኘነው እኛ ነው፣ ግን የኛ ነው ካሉ ተው እልፍ በሉ። ለጉድጓዱ ግን ስም ልስጠዋልና የመጀመሪያውን ጉድጓድ ስም ኤሴቅ አለው። ኤሴቅ ማለት ተጣልቼብሻለሁ ማለት ነው። ስለ ውሃው ተጣልቷልና ኤሴቅ አለው። የተጣላሁብሽ ጉድጓድ ምን ትዝ እንደሚለኝ ታውቃላችሁ? እንጀራ ለመብላት ውሃ ለመጠጣት የምንከፍለውን መስዋዕትነት በዚህ ዓለም ላይ በመሳሪያ የሚታኮሱ እኮ አሉ፣ የሚቋሰሉ አሉ። በተለይ እኔ የሚያሳዝኑኝ ወንድሞቼ ይሄ መኪና ላይ የሚሰሩት ወያሎቹ ወይ አውቶቡስ ተራ አካባቢ ያሉ ወይ ታክሲ ሹፌሮች በተራ ይጣላሉ። አንድ ሻንጣ ተሸክመው 2 ብር ወይ 3 ብር ለማግኘት ተደባድበው ተቋስለው ደም በደም ሆነው ከትራፊኩ ጋር ግብግብ። የሚከፈለው ዋጋ ሕይወት ብርቱ ሰልፍ ዋጋ ይከፍላሉ። እንደዛ ሆኖ ዳቦ ገዝተው ወደ ቤታቸው ይገባል። ወይ ምስኪን ወላጆች ይኖሯቸዋል። እነሱም በአቅማቸው የሚረዱት ቤተሰብ አላቸው። ዱርዬ እንዳይመስሏችሁ ልብሳቸው ስለቆሸሸ ጸጉራቸው ስለተንጨበረረም ከሰው የወረዱ እንዳይመስሏችሁ። እነሱም በአቅማቸው የሚረዱት አላቸው። ዳቦውን ገዝተው ቤታቸው ይገባሉ። ዳቦውን ከመብላት በፊት ያን ዳቦ ስም አውጣለት ባክ። ኤሴቅ በለው ዳቦውን። የተጣላሁብሽ ዳቦ፣ የተደባደብኩብሽ ዳቦ። ይስሐቅ እንደዚህ ሆኖ ነው ያለፈው። እልፍ ፈቀቅ አለና አሁንም ጉድጓድ ቆፈረ። ይስሐቅ እንዴት አይነት ጠንካራ ሰው ነው! እንዴት አይነት ብርቱ ነው! እኔ በጣም ይገርመኛል። አንዳንድ ጊዜ እኛ አንድ እድል ብቻ በሕይወታችን እንደተሰጠን እናምናለን። ስለዚህ የትምህርት ውጤታችን ሲበላሽ ገመድ አንገታችን ላይ ለማጥለቅ መርዝ ለመበጥበጥ በቃ ሕይወታችን የተበላሸ ይመስለናል። ደግሞ እኮ ሌላ በራል አንዱን በር ብቻ ነው አሁን እግዚአብሔር ያሳየን። 99 የተከፈቱ በሮች አሉ። ወንድሜ ትምህርት ስላልተሳካ ወይ ንግድ ስለከሰርክ መርዛት በጥብጥባክ መርዝ ለጠላት ለዲያብሎስ፣ ገመድ ለጠላት ለዲያብሎስ። አንተ ክርስቶስ የሞተል 1001 በሮች ያሉን ብዙ የተከፈቱ በሮች አሉ። ብቻ እልፍ በሉ። ፈቀቃለና ሌላ ጉድጓድ ቆፈረ። ውሃ አገኘ። አሁንም ሁለተኛ ጉድጓድ። ገና እርሻውን አጠጥቶ ከብቶቹን አጠጥቶ ወደ ቤቱ ሄዶ ሲመለስ ጠዋት ላይ በአሸዋና በድንጋይ ጉድጓዱ ተዘግቷል። የጉድጓዱን ስም ስጥና አለ። ሁለተኛውን ጉድጓድ ተዘጋ ማለት ነው። ሰዎች ዘጉት። በሰው እንጀራ ላይ አሸዋና ድንጋይ የሚበትኑ አሉ። ራሳቸው እየበሉ ሌላውን ከሥራ ለማፈናቀል እንቅልፍ የሌላቸው በቃ መቃብር የሚቆፍሩ እንዲህ ከሰይጣን ጋር ተባብረው የሚሰሩ ሰዎች አሉ። እባካችሁን ወደ ልባችን እንመለስ። እባካችሁን እኛ ቤተሰባችንን እንደምንወድ ለቤተሰባችን ፍቅር እንዳለን ያም እኮ ነገር የምንሰራበት ሰው እንዲህ አይነት ቤተሰቦች አሉት እኮ። እኛ የራሳችንን ሕይወት እንደምንወድ ለእርሱም እኮ ሕይወት አለው። እባካችሁ ነገረ ሰሪዎች እጃችሁን ሰብስቡ። እግዚአብሔር ያለ ምክንያት አይደለም ይህንን ድምፅ ወደ ጆሮአችሁ ያመጣው። በንስሐ እንድትመለሱ፣ አዲስ ልብ እንድትይዙ፣ መልካም ሰዎች እንድትሆኑ ነው። እግዚአብሔር ባገኘው አጋጣሚ ተናግሯችኋል። ከዚህ በኋላ ያለው ሕይወታችሁ እንዳይከፋባችሁ ወደ እግዚአብሔር ተመለሱ። ስጥና ተዘጋ። አስማተኞች፣ ጠንቋዮች፣ ሟርተኞች ንግዶቻችሁን ለማጥፋት፣ ዕውቀታችሁን ለማጥፋት፣ ያላችሁን ነገር ለማጥፋት ምን ያህል ዘመን ደከሙ፣ ምን ያህል ዘመን ለፉ።
እናንተ ስትደክሙ፣ እናንተ ስትጥሩ፣ እናንተ ስትወጡ ስትወርዱ ጎረቤት አይጥ የሚገንዙ ያልታደሉ ሰዎች እኮ አሉ። አይጥ ቀርቶ ለምን አሳማ አይገንዝም? እኛ እግዚአብሔር ልጆች ከሆንን ማን ይነካናል? እመን እንጂ አትፍራ። እግዚአብሔር ልጆች ምን ስልጣን አለው ሰይጣን በእኛ ላይ? አሸዋም ቢበተን አስማትም ቢሆን ድግምትም ቢሆን አይሰራም ተባለ እኮ። በቃ በእስራኤል ላይ ሟርት፣ በያዕቆብ ላይ አስማት አይሰራም። በዚህ እናምናለን እንጂ እንደ ጠላት ሐሳብማ የሁሉም ነገር ተዘግቷል። ግን የሚገርማችሁ ወደ ቤታችን ገብተን ስንወጣ፣ አሁን ከቢሮም፣ አሁን ከመንገድም፣ አሁን ካለንበት ቦታ ስንንቀሳቀስ ሁሉ ነገር በሰከንዶች ሽርፍራፊ ይቀየራል። ይስሐቅ ጉድጓድ አገኘው፣ ውሃ አገኘው ብሎ እርሻውን አጠጥቶ ቤቱ ሄዶ ሲመለስ ነው ተዘግቶ የጠበቀው። ጠዋት ወደ ቢሮ ስትገባ መልቀቂያ ወረቀት ይሰጥ ይሆናል። ወደ ትምህርት ቤቶቻችሁም ስትሄዱ እንደዚህ አይነት ነገር ተዘግቶ ይጠብቃል። ስጥና በለው፣ ስጥና። ተዘጋ። ሰው ቢዘጋው ማን ይከፍተዋል? እግዚአብሔር ብቻ። እግዚአብሔር አይዝጋው፣ እሱ ሲዘጋው ነው ማንም ሊከፍተው የማይችል። ሰዎች ቢዘጉት እግዚአብሔር ይከፍተዋል። የዳዊትን ቤት መክፈቻ ቁልፍ በጫንቃው ላይ አኖራለሁ፣ እሱ ይከፍታል፣ የሚዘጋ የለም፣ እሱ ይዘጋል፣ የሚከፍትም የለም ተብሎ ነው የተጻፈው። እሱ ሲዘጋው ብቻ ነው። እሱ ካልዘጋው የትም ሆነን እንኖራ የትም። አሁን እኮ ይሄንን የአገልግሎት መስመር እግዚአብሔር ስላልዘጋው ብቻ ነው እኛም የምናገለግለው። ሰዎችማ ዘግተውታል እኮ። እሱ አይዝጋው፣ አምላካችን አይዝጋው። እውነቴን ነው የምላችሁ፣ እሱ ሲዘጋው ብቻ ነው ችግሩ። በቃ የተከፈቱ በሮች ሰጥቻለሁ አይደል የሚለው ራዕይ ዮሐንስ ምዕራፍ 3 ቁጥር 6 ጀምሮ ብዙ የተከፈቱ በሮች፣ በዛ በር ብቻ ሩጥ። በተከፈተው በተዘጋው ለምን ትታገላል? በተከፈተልህ ሂድ። በቃ ሂድ ወደፊት ብቻ። ስጥና። ተዘጋ። አሁን ሶስተኛ ላይ ጉድጓድ ለመቆፈር ሞከረ። እንዴት አይነት ጠንካራ ሰው ነው! በርቱ የእግዚአብሔር ልጆች እንበርታ፣ ልባችን ይጽና ይላል እኮ ዳዊት። በርቱ በርቱ በርቱ፣ ተስፋ እንዳትቆርጡ፣ እግዚአብሔርን ይዛችሁ ብቻ ወደፊት። እልፍ በሉ፣ ፈቀቅ በሉ። በቃ እልፍ በሉ በትዕግስት። እንዳትጣሉኝ ሶስተኛ ጉድጓድ ልቆፈር። ሌላ አይጠቅምም አይረባም ያላችሁትን እስኪ ቦታ ስጡኝ ብሎ ይስሐቅ በፍቅር ለመናቸው። የጌራራ ሀገር ሰዎች በእጃቸው የድንጋዩን የቋጥኙን እርሻ እያሳዩት ያን ድንጋይ ቆፈር። ድንጋዩ ውስጥ ውሃ የሌለ እየመሰላቸው አለቱን ቆፍረ ከዛ ውሃ ተጠቀም አንደርስብህም አሉት። ድንጋዩ አለቱ ውሃ የለውም ብለው ይስሐቅ ሄደና ድንጋዩን ይዞ በብረት ይዞ በድጅኖ ይዞ በመዶሻ ሲመታው የሁላችን አባት የውሃው አምላክ እግዚአብሔር ለትዕግስተኛው ለይስሐቅ ሌላ ጉድጓድ፣ ሶስተኛ ጉድጓድ እንደ ፋውንቴን በረሃ ውስጥ እንደ ፋውንቴን ወደ ላይ ዘላል ውሃው። ማን ጠረጠረ ድንጋዩ ውሃ ይኖረዋል ብሎ? ማን አሰበ? ያ ድንጋይ ያ አለት የዓለምን ሕዝብ ሁሉ ከጽምዓ ነፍስ ያረካው አለት፣ እስራኤል ሁሉ በበረሃ ውስጥ ጠጥተው የረኩበት አለት፣ ያ ድንጋይ ሕልመኛው ናቡከደነጾር በሕልም ያየው እጅ ሳይነካው ከተራራው ላይ ተፈንቅሎ የወረደው ድንጋይ፣ በናቡከደነጾር ቤተ መንግሥት ፊት ለፊት የነበረውን ምስል አድቆ በክብር ምድርን የሞላው ድንጋይ። ድንጋዩን ቆፈር። ወያ ድንጋይ፣ አናጺዎች የናቁት ድንጋይ፣ የማዕዘን ራስ የሆነው ድንጋይ፣ ውበታችን፣ ክብራችን፣ ሞገሳችን፣ አምባ ማምለጫችን ኢየሱስ ክርስቶስ። ክብርና ምስጋና ለስም አጠራሩ ይሁን። የከበረውንና የተመረጠውን የማዕዘን ድንጋይ በጽዮን አኖራለሁ፣ በእርሱ የሚያምን ለዘላለም አያፍርም ነው የሚለው አንደኛ ጴጥሮስ ምዕራፍ 2 ቁጥር 6 ጀምሮ። በሱ የሚያምን አያፍርም። ወያ ድንጋይ
ውሃ የሌለው ይመስላል እኮ ድንጋዩ ደግሞ ጉደኛ ድንጋይ ነው። ሲመቱት ውሃ ያፈልቃል። እናንተ እየተመታችሁ ትቀልባላችሁ፣ እየተደበደባችሁ ታበላላችሁ። ከተሰደብን እንኳን እኛ መሶባችንን አንከፍትም። ያ ድንጋይ የተለየ ድንጋይ። የእስራኤል ልጆች በበትራቸው ይመቱታል። ሲመታ ውሃ የሚያፈልቅ ጉደኛ ድንጋይ። ምንድነው የሚለው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ? እኔ ከቁጥር 2 እመለከተዋለሁ። አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ይከተላቸው ከነበረው ከመንፈሳዊው አለት ጠጡ፣ ሁሉም ከመንፈሳዊ መብል በሉ፣ ያም አለት ክርስቶስ ኢየሱስ ነበረ ይላል። ለስም አጠራሩ ክብር ምስጋና ይግባው። አለቱ ውሃ ነበረው፣ ድንጋዩ ውሃ ነበረው። ወንድሜ ይሄንን ውሃ ብትጠጣ መልካም ነው፣ ጥምህን ይቆርጥልሃል። በፍጹም የአልኮል ግሮሰሪዎችን እንዳትመለከቱ ይሄንን ውሃ ጠጡ። በራዕየ ዮሐንስ ምዕራፍ 21 ቁጥር 5 ላይ መጽሐፍ እንደሚል የሕይወት ውሃ ከሆዱ ይፈልቃል። የሞት አይደለም፣ የሕይወት ይፈልቃል። ይሄንን ነው የተናገረው። ውሃ ፈለቀለት ለይስሐቅ፣ ውሃውን ጠጣ። ከዚህ በኋላ እጅግ የሚገርመው ነገር ያንን ሶስተኛውን ጉድጓድ ምን እንዳለው ታውቃላችሁ? ሶስተኛውን ጉድጓድ ረሆቦት አለው። ረሆቦት እግዚአብሔር አሰፋልን በምድርም ላይ በዛን ነው ያለው። አሰፋልን እግዚአብሔር። ሰይጣን ያጠበበልንን ጌታ አሰፋልን። ዲያብሎስ ያጠበበልንን እግዚአብሔር አሰፋልን። የዚህ ዓለም አስማተኞች ያጠበቡብንን የኛ ንጉሥ አሰፋልን። ሥላሴ አሰፋልን። ረሆቦት እንዴት ደስ ይላል! አሰፋልን በምድርም ላይ በዛን እኮ ከዚህ በላይ ምን ነው በበዛን? ዘማሪው በበዛ፣ ሰባኪው በበዛ፣ ዲያቆናቱ በበዙ፣ ካህናቱ በበዙ፣ ሊቃነ ጳጳሳቱ በበዙ። አሁን እኮ ለዚህ ሁሉ እልፍ አላፍ ሕዝብ በገል ብንጤስ እንኳን ያለን አገልጋዮች አንበቃም። አንጤሰውም እንኳን አንሸተውም። ለዚህ ሕዝብ አገልጋዩ በስቶ መሰላችሁ ምንጣላው? ፍቅር አተን እኮ፣ መዋደድ ቸግሮን እኮ፣ መተሳሰብ አቅቶን እኮ ነው። አንበቃውም በቃ። እግዚአብሔር ልጆች ምን ነው ከዚህም በላይ በበዙ የእግዚአብሔርን ክብር የሚገልጡ የቤተ ክርስቲያንን አድማስ የሚያሰፉ ሁልጊዜ ልባቸው ለፍቅርና ለመልካም ነገር ብቻ የተነቃቃ መልካም አገልጋዮችን እግዚአብሔር ምን ነው ለቤተ ክርስቲያን በዛን ሰፋን እኮ በየትኛውም አቅጣጫ ሰፋን። እግዚአብሔር ከዚህም በላይ ያግዘን። ረሆቦት አለው። አያችሁ ይስሐቅ እልፍ እያለ በሕይወቱ የተፈጸመለትን ነገር ፈቀቅ እያለ በሕይወቱ እግዚአብሔር ያሳየውን ነገር። እናንተ የእግዚአብሔርን ዕቃ የምትሸከሙ እልፍ በሉ። መከራ ይኖራል፣ ፈተና ይኖራል። እልፍ በሉ። ሲገፋ ጉባለ አለቱ ላይ ድንጋዩ ላይ ጉባለ። የሕይወት ውሃ እየጠጣ ረሆቦት እያለ በረሃ ውስጥ ይጮኻል። መገፋት ጥሩ ነው። መከራ በዛብኝ፣ ፈተና በዛብኝ፣ አሳዳሪ በዛብኝ እንዳትሉ መገፋት ጥሩ ነው። መገፋት ሰውየው ምን እንዳለ ታውቃላችሁ? ሽሮ በላ፣ የጣፈጠ ሽሮ፣ በቅቤ የተሰራ ሽሮ፣ ጥሩ ባለሙያ ሴት የሰራችውን ሽሮ በላ። በልቶ አልጠገበም፣ ግን አልቋል። ትሪው ላይ ሰፈፎ አለ የቅቤው። ጣቱን እየላሰ በልቡ ይነጋገራል። ቅቤን ሊያዋራት ወይዘሮ ቅቤ አላሉ። አቤት አለች ቅቤ። ለመሆኑ እንዴት ሆነሽ ጣፈጥሽ? ቅቤ ስትመልስ ተገፍቼ አለች አለ። ተገፍቼ እንዴት ሆነሽ ጣፈጥሽ? ተገፍቼ። እንዴት ተገፋሽ? ረግቼ። መገፋት ለካ ያጣፍጣል። ግድ የላችሁ፣ መገፋት መልካም ነው፣ ያጣፍጣል። እንዲያ ባይሆን ኖሮ
መቼ አገልግሎታችን ይሰምር ነበር? መቼ ጣፍጥ ነበር? ሁሉን ነገር ውብ ያደረገው እኮ እግዚአብሔር ነው። መልካም አድርጋችሁ ስትጎሰሙ ክብር አለው። ወይዘሮ ቅቤ እግዚአብሔር ያጣፍጣል። ያጣፍጠው ሕይወታችንን። አትማረሩ በመከራ እልፍ እልፍ ብቻ በሉ። እልፍ እልፍ በሉ። ቅዝምዝምና ክፉ ቀን ጎንበስ ሲሉት ያልፋል ነው የሚባለው። እስኪያልፍ ግን ያለፋል እኮ። መናጥ አለ፣ መገፋት አለ፣ ወጀብ አለ፣ አውሎ ንፋስ አለ፣ ግን ትሻገሩታላችሁ። እውነቴን ነው የምላችሁ። እሱ ክንዳችንን ከያዘ የማንሻገረው ባህር፣ የማንወጣው አቀበት የለም። ሁላችንም ከሸለቆ ወደ ከፍታ እንወጣለን። እልፍ እልፍ በሉ ተብሎ ነው የተጻፈ። እልፍ በል፣ ፈቀቅ በል። እግዚአብሔር ልጅ ከሆን እልፍ በል። ያልፋል። ጠብቀው፣ ደግሞ ጠብቀው። ስፍራህን ሳትለቅ ጠብቀው። ዕንባቆም ምን እንዳለ ታውቃላችሁ? በመጠበቂያዬ ግንብ ላይ ቆሜ እጠብቅሃለሁ። ዕንባቆም 2:1 ላይ መጠበቂያው ላይ ሆናችሁ ጠብቁት። ትላንትና ስትጸልዩ የነበረበት ቦታ፣ ትላንት ስትሰግዱ የነበረበት ቦታ፣ ትላንት ስታመልኩት በነበረበት ቦታ ጠብቁት። የኛ ችግር መርጋት አንችልም። መረጋጋት ያቅተናል። በቃ ቦታ እንለዋውጣለን። ጠዋት መቅደስ ነው፣ ከሰዓት በኋላ አሪቲና ሉባንጃ ቄጤማ ይዘን ወደዛው ወደ ጨለማው፣ እንደገና ሰው ተመልሶ ወደ ባርነት፣ እንደገና ወደ ጨለማ ወደ ጥልቁ። እግዚአብሔርን በመጠበቂያ ሆናችሁ ጠብቁት፣ ያልፋል። እናንተ እግዚአብሔርን ዕቃ የምትሸከሙ እልፍ እልፍ በሉ። ከዚያ ቀጥሎ ያለው ቃል ምን እንደሆነ ታውቃላችሁ? ውጡ ይላል። ውጡ፣ ርኩሰትንም አትንኩ፣ ንጹሃን ሁኑ። ውጡ ነው የሚለው። ከየት ነው የምንወጣው? አሁን እግዚአብሔር ነግሮናል አይደል? ለመባረክ ትፈልጋላችሁ? ለማረፍ ትፈልጋላችሁ? እንግዲያውስ እግዚአብሔር የጫቱ መደብ አጠገብ አይባርክም። ፈቀቅ በሉ። የመጠጥ ግሮሰሪው አጠገብ በረከት የለም። ፈቀቅ በል። የዝሙቱ አልጋ አጠገብ በረከት የለም። ፈቀቅ በል። እልፍ በል። የጣዖት አዳራሹ ውስጥ በረከት የለም። ፈቀቅ። ጀበናውና ሲኒው አጠገብ መባረክ የለም። ፈቀቅ። እልፍ እልፍ ማለት መሻገር። እዛ እግዚአብሔር ይባርካል። ውጡ ነው ያለው። ውጡ ከየት? ኢሳይያስ 48:20 ከባቢሎን ውጡ፣ ከከለዳውያን መንደር ኮብልሉ ይላል። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 17 ላይ ከመካከላቸው ውጡና ርኩሰትን አትንኩ፣ የተለያችሁ ሁኑ ይላል። ተቀላቅላችሁ ያላችሁ እስኪ ተለዩ። የተቀላቀለ ሕዝብ ይለይ ለእግዚአብሔር። ይውጣ። ውጡ፣ ከሸለቆ ውጡ። አንድ ያልወጣንበት ነገር ብቻ አለ። ለዛ ነው ለጥያቄያችን መልስ ቶሎ አልመጣ ያለው። ለዛ ነው እንቆቅልሻችን መፈታት ያቃተው። አልወጣንም፣ አውጣን እንላል። ለመውጣት እጅ መዘርጋት፣ አድነኝ ማለት እንደ ጴጥሮስ። እዛ ውጡ፣ ርኩሰትንም አትንኩ ይላል። አንዳንድ ሰዎች በአገልግሎት ተነክተው ይወጣል። ከወጡ በኋላ ደግሞ ርኩሰትን፣ ይሄ በባቄላ እርሻ ውስጥ እንደሚያልፍ ሰው ግራና ቀኙን እየቀጠፉ ኃጢአትን የሚያልፈዋል። አትንካ ከተባልክ አትንካ። በቃ አትንኩ። ውጡ። እንዳትነካኩ፣ ጉቦ እንዳትነኩ፣ ስርቆት እንዳትነኩ፣ እርም የሆነውን ለእግዚአብሔር እንዳትነኩ፣ ርኩሰትን አትንኩ ተብሏል። የመጨረሻው ንጹሃን ሆኑ ነው ያለው። ሰው እንዴት ሊነጻ ይችላል? ጥያቄ ትጠይቃላችሁ። እኛ እንጠይቃለን፣ እግዚአብሔር ይመልሳል። ሰው በሶስት ነገር ይነጻል። አንደኛው ቃሉን ሲሰማ ይነጻል። አሁን ልባችን እየታጠበ እንደሆነ ታውቃላችሁ። እግዚአብሔር እያሳረፈን እኮ ነው። ሁለተኛ ሰው የሚነጻው ንስሐ ሲገባ ነው። እግዚአብሔርን አልቅሶ ወድቆ ምሕረት ይቅርታ ሲጠይቀው መለኮታዊውን ስልጣን ለጨበጡት ለአባቶቹ ሄዶ ሲያማክር ይነጻል። ሶስተኛው ፍጹም ለመሆን ከፈለግን የጌታን ቅዱስ ሥጋ ክቡር ደም መቀበል አለብን። ይሄ ነው ማሰሪያው። ሥጋውን መብላት ደሙን መጠጣት የዘላለም ሕይወት ያለው በዚህ ውስጥ ስለሆነ አንዳንዶቻችን ብዙ ሥራ እንሰራለን፣ ከጌታ ሥጋና ደም ውጪ ነው ያለነው። ድህነት የለማ። ለማረፍ ለመዳን ወደዚህ ኅብረት መጠጋት መቻል አለብን። ከዚህስ በኋላ ምን ይሆናል ትሉኝ ይሆናል። እግዚአብሔር ይቀድማችኋል፣ የእስራኤልም ቅዱስ ይከተላችኋል ነው የተባለው። እግዚአብሔር ይቀድማችኋል፣ ከፊት ይቀድማል። በቃ ጠላት ሊኖር ይችላል፣ እግዚአብሔር ይቀድማል።
ችግር ሊኖር ይችላል፣ እግዚአብሔር ይቀድማል። እሱ ከቀደመ ደግሞ ሁሉን ነገር እሱ ያሳልፈዋል። ይከተላችኋልም ተብሏል። ደጀናችን እግዚአብሔር ነው። ማንም ከጀርባ መጥቶ ሊያጠቃን አይችልም። ከፊት እግዚአብሔር፣ ከኋላ እግዚአብሔር። በሞገስ እንራመዳለን። በችኮላ አትወጡም ነው ያለው። አትቸኩሉ። ከእግዚአብሔር አንቀድምም። ብንፈጥን ከእግዚአብሔር አንቀድምም። በችኮላ አይደለም። አንዳንድ ሰው እግዚአብሔር የዛሬ ወር ቀጠሮ ይዞለት ዛሬ ግብ የሚገጥማል። እግዚአብሔር የዛሬ ዓመት ቀጠሮ ይዞለት ዛሬ ግብ ይገጥማል። የለም አትቸኩሉ ነው የተባለው። እግዚአብሔር ይቀድማችኋል። የእስራኤልም ቅዱስ ይከተላችኋል። ታርፋላችሁ ተብሏል። እግዚአብሔር ያሳረፈን ከጥላው በታች። ግድ የለም ያልፋል። ቀስ እያለ ይንጋ። ሌሊቱ ያልፋል፣ ጨለማው ያልፋል፣ መከራው ያልፋል። ሁሉንም አልፈን እንተርከዋለን ደግሞ እንደ ታሪክ እልፍ በሉ። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የአባቶቻችን ጸጋና በረከት ከሁላችን ጋር ይሁን። የሰው መጨረሻው ሲያምር ነውና መልካም። እግዚአብሔር አምላካችን የሁላችንን መጨረሻ ያሳምርልን። እግዚአብሔር ይስጥልኝ። እግዚአብሔር ይባርካችሁ።